ሞት እንዲህ በሞት አላደርገውም። እሺ እኔ እወጣልሻለሁ። አይ የራስ ጉዳይ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ቆይተናል ደግሞ ቪዲዮ ሳንሰራና ዛሬ ለየት ያለ ቪዲዮ ነውና ዛሬ ዘድንም የለም ሌላ ሰው ነው ካሜራማን ያመጣሁት ዛሬ ሰርፕራይዝ አለኝ ለባሌ ማለት ነው። እና ለእናንተም ከዚህ በፊት የምታቁኝ ቲክቶክ ላይ አንድ በጣም ወዳት ጓደኛዬ ነበረች። ኒቃቢስት ናት። ወላሂ ማለት ብንጋባ ራሱ አንድ ባል ምናምን ብለን አስበን ነበርና አሁን እሱን አግብቻለሁኝ እና አሁን ለሱ ሰርፕራይዝ ለማድረግ ምን እንደሚል እና እሱን ለሱ ልነግረው ነውና ምን እንደሚል እናያለን። ኢንሻአላህ ያኔ እሺ ይላል ወይ እንቢ ማለት ይችላል አይታወቅም። እና እኔ ግን እንደዛ ብዬ ነበር። ቲክቶክ ላይ የምታቁኝ የኔ ፎሎ የሆናችሁት ታውቃላችሁ ብዬ ተስፋ አደርጋለሁ። ምክንያቱም ከዚህ በፊት ቪዲዮ ሰርቻለሁ እሷ ላይ ማለት ነው። ልጅቷ ላይ በጣም ነው የምንዋደደው፣ በጣም ነው የምትወደኝ፣ እኔም እንደዛ ለአላህ ብለን ነው የተዋደድነውና ለዛ ነው። እና አሁን እስኪ ባሌ ምን እንደሚል እናያለን። አብራችሁ ቆዩ። اكسترا لما عقلك يعلق اعلق اكسترا اعلق ورا አሁን እስኪ ባሌ ምን እንደሚል እናያለን። አብራችሁ ቆዩ። ውዴ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያኔ ውድ እንዴ ከመቼ ወዲያ ነው ደግሞ ድራማ መጣ? በስንት ወር ለስ የሚል ቤተሰብ አይወላህ እኔ ዛሬ ላንተ ሰርፕራይዝ አለኝ። በነገራችን ላይ ምን አይነት ተወዳለኝ ተስፋ አደርጋለሁ። ሰርፕራይዝ አስታውስህ አንገባ በፊት የሆነ ነገር ብያለሁ ነበር። ለምን ደማት ነው ምንድነው እኮ ዛሬ ቀኑ ደረሰና ልነግርህ ነው። ወላሂ እሺ ንገረኝ፣ ደስ ይለኛል። ምንድነው ዝግጁ ነህ? ምን ዝግጁ ያስፈልጋል ለመስማት? ምንድነው? ናይ ነግራለሁ። እንደዚህ ቁሜ ነው እንደምነግርህ። የጮማ የሆነ እንትን እኮ ነው በቃ ደስ የሚል ሰርፕራይዝ ማለት በጣም ሰርፕራይዝ የሆነ በቃ ትወዳለህ ብዬ ተስፋ አደርጋለሁ። እሺ ንገረኝ። እና ምን ነው ንገረኝ ሰርፕራይዝ። እሺ እኔ ከዚህ በፊት የሆነ ነገር እነግራለሁ ምናምን ብያለሁ ነበር። እኮ እሱ እኮ ንገረኝ። በጣም ወዳት ጓደኛ እንዳለችኝ ታውቃለህ? ኒቃቢስቷ እኮ በጣም እንዴት እንደምንዋደድ ታውቃለህ? አውቃለሁ ብለሽኛል ብዙ ጊዜ እኮ። አንቺ እዛ የመኪና እንደርሶብሽ ራሱ እንዴት ላንቺ ማለት በጣም ታስብልሻለች። በጣም ምርጥ ጓደኛሽ ነችና ስለዚህ አሁን ሁለተኛ ሚስት እንድትሆን ፈልጋለሁ። እንዴ ያረክሽ ነው? አይ ዛሬ ምንም ፍራንክም አይደለም ምንም አይደለም፣ ሲሪየስ አራት ነው ማገባው። እኔ እንደው በያስብ ያንቺ ሁለት ትይኛለሽ እንዴ? አይ ማለት እሱ ሳይሆን አንቺ ፍራንክ ማረግሽ ነው? ፍራንክ አይደለም ሲሪየስ የሆነ ነው ማለት። ፍራንክ ቢሆን ይዙ ነበር ከኔ ጋር የሚሆነው። ዛሬ አዲስ ካሜራ አመጣው አይደል እንዴ? እሱ ራሱ ምንም ነገር አያውቅም። ይሄ አዲስ ነው። አስተቀልዚ የምርሽ ነው። እወድሻለሁ ብለኸኛል። አንቺ የምትፈልገው ነገር ሁሉ አረግልሻለሁ አላልከኝ? እኔ የምፈልገው ደግሞ ጓደኛዬ በጣም ወዳት ጓደኛዬ ጋር በቃ የሷ ያንተ ሚስት ሁለተኛ ሚስት እንድትሆን ፈልጋለሁ። ሰው ማለት ነው አግባት ስትወደኝ ነው። እየቀለድሽ ነው? እየቀለድኩ አይደለም፣ ሲሪየስ ሲሪየስ። የምርሽ ነው? እንደዚህ አይነት ቀልድ አለ? ኧረ እባክሽ አትቀልጂ። እየቀለድኩ አይደለም። ከዚህ በፊት ቤተሰቦች ያውቃሉ ከኔ እኮ እያዩ እኮ ነው። ከዚህ በፊት ቪዲዮ ሰርቼ ነበር እንደውም እንደዛ ብዬ ማለት ነው ቲክቶክ ላይ እና ያውቁኛል። ተይ አንዴ እየቀለድኩ አይደለም፣ ሲሪየስ። አንተ ደግሞ ሁሌ በቃ ቀልድ ነው የሚመስልህ። ከዚህ በላይ ቀልድ አለ? ቀልድ አይደለም እንዴ? ምን ነው አንተ? ይሄ እኮ ለአንተ ደስታ መሆን አለበት አንዴ። ኧረ እኔ እንደዚህ የምርሽን ነው? የምሬን ነው። ምን ነው ሸሪያ እኮ ለእናንተ አራት አይደል እንዴ ፈቀደው እንዴ? ምንድነው ያስደነገጥሽ ነው? የምር እየጨነቀኝ ነው እንዴ? ለምን ይጨንቃል እንዴ? እኮ ብዙ ወንዶች ምኞታቸው እኮ ነው
ሁለተኛ አግባ እያለሽኝ እኮ። አዎ ሁለተኛ አግባ። በጣም መወዳት ጓደኛዬ ናት። ሁለተኛ አገባ ፈልገሽ? አዎ ከኔ እንድትርቅ አልፈልግም። ሌላ ሰው አገብታ ከኔ እንድትርቅ አልፈልግም። ሁሌ ከኔ ጋር እንድትሆን ፈልጋለሁ እሷ። ሌላ የምታገባ ካንቺ እንዴት ትርቃለች? ትርቃለች። ሌላ ለእሷ በጣም ስለምወዳት። አንተ እኮ ውሸቴ አይቆም ነገር እንዴ! እየሳኩ አይደለም፣ ሲሪየስ የሆነ ነገር እያታለልኩ አይደለም፣ ሲሪየስ የሆነ ነገር ነው። እሺ ደግሞ እወድሻለሁ፣ የፈለግሽውን ነገር አረግልሻለሁ ምናምን ብለኸኛል። እንዴት ያ ሐሳብ እንዴት መጣልሽ? ሲጀመር ነግሬያለሁ፣ ስንተዋወቅ ጊዜ ማለት ነው። እኔ መስፈርት አለኝ፣ እሱ ግን በኋላ አሳውቃለሁ፣ በኋላ ነው ምናገር ከተጋባን በኋላ ብያለሁ አላልኩም? አታስታውስ? አዎ ይሄን ነው። ቆይ ምን ነው አንቺን ደስታ የሚሰጥሽ? እኔ ማለት ደስታ ይሰጠኛል። እሷ በጣም የምወዳት ጓደኛዬ ናት፣ ከጓደኛዬም በላይ ናት። ከእሷ ጋር አብሬ ሰው ደስተኛ ትሆኛለሽ? አዎ አብረን መሆን ምን ችግር አለ? እሷም ደስተኛ ናት፣ እሷም ትፈልጋለች። ቤተሰብስ? ቤተሰብ ምን አገባችሁ እንዴ? ምን ሆነክ ነው አንተ? የምርሽን ነው? ግን የምሬን ነው። ይቅርታ እኔ አልፈልግም እንዴ እንደዚህማ አታረገኝም። እወድሻለሁ ብለኸኛል። ምን ያህል እንደምትወደኝ በዚህ ነው የማውቀው። እኔ አልፈልግም፣ ወላሂ አልፈልግም። ለምን አልኩልሽ እንዴ? እኔ ደግሞ ፈልጋለሁ። ከኔ ጋር መሆን አትፈልግም? አንቺ ጋር አለው እኮ አብሬ። እሺ ከኔ ጋር መሆን አትፈልግም ወይ እንዴ? አረጋሪ እንዴት ነው? ቀልድ ምናምን ነገር ዛሬ ጫውታ ምናምን አያስፈልግም። ሲሪየስ የሆነ ነገር እያወራን ነው አይደል? ማሳቅ መሳቅ ምናምን ነገር የድንጋጤ ሳቅ ነው እየሳቅኩኝ ያለሁት። አይ ምንም ድንጋጤ የሚባል ነገር የለም። በሲሪየስ እንዴ ለምን ትስቃለህ? በጣም እያናደርከኝ ነው በነገራችን ላይ። ከርታ ፍላጎት ማሳቃት ስላልቻልኩ እየቀለድሽ ትችላለህ እንዴ? እሺ ከኔ ጋር መሆን አትፈልግም? ካንቺ ጋር አብሬ ነው ያለሁት። እሺ በቃ ከኔ ጋር መሆን ከፈለክ አይደለም ካንቺ ጋር ነው ያግብቼሽ። እሺ ባለ ከሆነ ግን እኔ ደግሞ ሁለተኛ እንድታገባ ፈልጋለሁ። ሁለተኛ አዎ ምን ችግር አለው? እኔ ካልፈለኩ ትወደኛለህ አይደል እንዴ? እኔ አንቺ የሚያስደስትሽ ነገር ሁሉ አረግልሻለሁ አላልከኝም? እሺ ካልወደድኳትስ ልጅ እንዴ ትወዳታለህ። ልክ እንደኔ ናት። የምርሽ ነው ግን እንዴ? አረባ አላተ ጀምሬ ነው። አታበሳጨኝ። አሁን ያናደርከኝ ሲሪየስ እኮ ነው። ለምንድን ነው የምትስቅ? ወይ ጉዴ እንዴ! ወይኔ እሺ አሁን ምን አልከኝ? መጨረሻ ማለት ነው ከልጅቷ ጋር ላስተዋውቃችሁ ትመጣለች ማለት ነው። ወላሂ አልፈልግም እንዴ! አልፈልግም። አትወደኝም እንዴ? አንቺን እወድሻለሁ፣ በጣም ነው የምወድሽ። እሺ እኔ የምፈልገው ነገር አታረገልኝም? ፍላጎት እኮ ይሄ እኮ ፍላጎት አይባልም። ፍላጎቴ ነው እንዴ! ይሄ እኮ አንቺ አታገቢያትማ፣ እኔ ነኝ የማገባት። ስለዚህ እኔ ምርጫ ነው። እኔ አልፈልግም፣ አላገባም እኮ እኔ ፈቃደኛ ከሆንኩስ። ወንዶች የሚፈሩት ሚስቶቻቸው ናቸው እና እኔ ደግሞ ፈቃደኛ ሆኜ አግባ እያልኩ ነው። አረ ጉዳ መጣሽ የምር። እንዴት ብለው በቃ እንደዚህ ይቻላል እንዴ? ያለ አዎ ይቻላል። ለምን አይቻልም እንዴ? ደግሞ ሸሪያ ነው የፈቀደ። እስከ 4 ነው የተፈቀደ። ሞላውልሽ አቅሽ ሞልቻለሁ። አዎ አልሐምዱሊላህ ምንም የጎደለብኝ ነገር የለም። በኪራይ ቤት እየኖር ችግር የለው። ነገ ብንቸገርስ? አንቸገርም። አላህ ከሪም አናጣም። አንተ እሱ ነው የሚያሳስበክ? ወይኔ አረ ታሪክ እያየሁ ነው ያለው። የምር እንዴት ብሎ ነው እንደዛ የሚሆነው? ቤተሰብ እንዳያየ ነገር እንዴ ቤተሰብ እኔ ፍላጎት አይደለም እንደ ቤተሰብ ምን አገባቸው? በቃ ሁለተኛ አግባ። ሸሪያ እኮ ነው በቃ ሸሪያ ነው የፈቀደው እኮ። እኔ ከሸሪያ ውጪ አርግ እያልኩ አይደለም፣ ከሃይማኖታችን ውጪ አይደለም። ይሄ የተፈቀደ እስልምናችን ፈቅዷል አይደል? እንደ ምን ችግር አለው? እኔ ያንቺንም ሀቅ መወጣት በግድ ነው እያደረኩ ያለሁት። አንቺን ማስደሰት ይኖርብኛል፣ እንኳን ሌላ ልጨምር። እሺ ይሄ ወደድሽም ጠላሽም መራራ እውነት ነው። እሺ ዋጩ አይሆንም።
ይሆናል። እኔ ደግሞ ይሆናል ብያለሁ። ሲሪየስ እየተናገርኩ እንደዚህ ይዘሽ ልታጋቢ ነው? አዎ ማለት የምትወደኝ ከሆነ የማትወደኝ ከሆነ ትተዋለህ፣ ምንም ችግር የለውም። አትወደኝም ማለት ነው። የምትወደኝ ከሆነ እሺ፣ የሚያስደስተኝ ነገር ይሄ ነው። የሚያስደስተኝ ጓደኛዬ አንተን ስታገባ ነው። አንቺ ግን የምርሽ ነው? የምሬ ነው። አዎ እኔ ነኝ። ምን ነው እስኪ ልኝሽ እኔ ነኝ እንዴ? ለምን ምን ችግር አለው? ከዚህ በፊት አታውቀውም እንዴ? ሃይማኖታችን የፈቀደው ነገር እኔ ለምን እቃወማለሁ? እና እኔ ስፈልግ አቅም ሲኖረኝ ማስተዳደር ስችል ነው። እንደውም የሚወደደው አንዷን በስትክክል አንዷ ላይ ረግቼ አንዷን ይዤ መኖር ነው የሚወደደው። ግን ደግሞ አንዷ በላይ ካሳኘኝ ከፈለኩ አቅም ካለ አግባ ነው የሚለው እንጂ አንቺ ጋር ብረጋ እኔ የሚወደድልኝ ነገር ጥሩ ነገር ይሄ ነው። አንቺንም ሳላስከፋ አብሬሽ መኖር በቃ እኔ ፈልጋለሁ። እንዴት ብሎ ይባላል? ይቻላል። አዎ እንዴት አይቻልም? እኔ እየሳኩ አይደለም ዛሬ እየሳኩ አይደለም፣ የምሬን ነው። አረ በዚሁ ላለቅስ ነው። ከዚህ በፊት ቤተሰቦች ታውቃላችሁ ቲክቶክ ላይ ሰርቻለሁ እንደዛ ብዬ ማለት ነው። እና ዛሬ ቤተሰቦች ወለሽ ወሰለ። አዎ ምን ችግር አለው እንዴ? ባክሽ ፕራንክ እያደረግሽ ነው። ፕራንክ አይደለም። እኔ ታውቀኛለህ፣ ፕራንክ ሳረግና ሳላረግ እንደዛ ይኸውልሽ፣ እንግዲህ ሚስቴ አንቺ ለእኔ በቂ ነሽ። ከአንቺ ያጎደልሽብኝ የሚያጣሁትም ነገር የለም። ሌላ ሴት የሚያሳየኝ ነገር አላገኝም፣ የለም። ስለዚህ ለምን ነው ሌላ ሴት ባይ? እኔ ነገርኩህ አይደል እንዴ? ነግሬሃለሁ። በቃ መብቴ ነው እንዴ? በግድ አግባ። አዎ በቃ አግባት። የምትወደኝ ከሆነ እወድሃለሁ። ስለምወድህ እኮ ነው እፈልግሃለሁ። በቃ ስለዚህ አንቺ ነኝ በቃ፣ ሌላ ሰው አልፈልግም እንዴ? በቃ እንዴ ጉዴ ፈላ ምን ስትል ልንገርህ፣ ታገኙ ጥቅም አለ? ቆይ አዎ በጣም